ሰላም ጤና ይስጥልን እንዴት አላችሁ? ተስፋ ነኝ ከባራቴክ። ዛሬ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ሲሆን በዛሬ ቪዲዮአችን ከምዝገባ ጀምሮ እንዴት ገንዘብ ሰርተን ወጪ እንደምናደርግ ሙሉ ስቴፑን አሳያችኋለሁ። የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። ልክ እሱን ስትጫኑ ሲከፍት ይሄን ይመስላል። ቀጥታ ትመጡና ኢሜይላችሁን እዚህ ጋር በማስገባት የራሳችሁን ፓስወርድ ደግሞ እዚህ ጋር ካስገባችሁ በኋላ ወረድ ብላችሁ ሳይን አፕ የምትለውን በመጫን ምዝገባችሁን ታጠናቅቁና ወደ ዳሽቦርዱ ትገባላችሁ። ልክ ወደ ዳሽቦርዱ እንደገባችሁ እንደዚህ አይነት ማስታወቂያ ታያላችሁ። አንብባችሁ እንደጨረሳችሁ አይ ነው የምትለውን በመጫን ትጨቁታላችሁ። ልክ እሱን እንደዘጋችሁ ዳሽቦርዱ ሲከፍት ይሄን ይመስላል። የተለያዩ ፓኬጆች አሉ። እነዚህ በሙሉ በገንዘብ የሚከፍቱ ናቸው። እንዴት እናስከፍታለን የሚለውን አሳያቸዋለሁ። እንዲሁም እዚህ ጋር የምታያቸው በሙሉ ከዚህ ሳይት ገንዘብ ወጪ ያረጉ ናቸው። ስለዚህ ስንት ኢንቨስት ብናደረግ ስንት እናገኛለን የሚለው ለማየት ቪአይፒ የምትለውን እንጫናታለን። ልክ እሷን ስንጫናት ያሉትን ፓኬጆች በሙሉ ያሳየናል። ሁሌ ሬጂስተር ስናደረግ ቪአይፒ 0 ነው የሚሰጠን፣ አይጠቅመንም። ቪአይፒ ዋንን ወይ ደግሞ ካት ዋንን ለማስከፈት በጣም በትንሹ 3.88 ዩኤስዲቲ ዲፖዚት እናደርግና 1.55 ወጪ እናደርጋለን። ልክ ቪአይፒ 2 ወይ ደግሞ ካት 2 ስንመጣ ደግሞ 8.8 ዩኤስዲቲ ዲፖዚት እናደርግና 3.55 ወጪ እናደርጋለን። ልክ ስሪ ጋር ስንመጣ ደግሞ 28.88 ዩኤስዲቲ ዲፖዚት እናደርግና 11.55 ወጪ እናደርጋለን። የዚህ ሳይት የመጨረሻና ከፍተኛ የሚባለው ካት 10 ነው። እሱን ለማስከፈት 18888 ዲፖዚት በማድረግ በየቀኑ 9500 ወጪ እንዳረጋለን። አስተውሉ፣ አይ አም ናት የፋይናንሻል አድቫይዘር። እኔ የፋይናንስ አማካሪ አይደለሁም። ዲስ ቪዲዮ ኢዝ ኦንሊ ፎር ኤጁኬሽናል ፐርፐዝ። ይሄ ቪዲዮ ለትምህርት ሲሆን ፈርዘር ጥናት ማድረግና ኢንቨስት ማድረግ የእናንተ ግዴታ። የኔ ደግሞ የሚሆነው ካት ዋን ላይ 3.88 ዲፖዚት ላድርግና 1.55 ደግሞ ወጪ እያረኩ ላሳያችሁ። እሱን ለማድረግ ሆም ጋር ተመልሰን እንመጣለን። ሪቻርጅ የምትለውን እንጫናለን። እዚህ ጋር ካሉልን 5 አማራጮች ውስጥ እኔ አሁን ያለኝ ቢፕ 20 ዩኤስዲቲ ስለሆነ እሷን እጫናለሁ። ዋሌት ጀነሬት ያደርግልኛል። ልክ ዋሌት ጀነሬት ሲያደርግልኝ እዚች ጋር ኮፒ ልና ወዳለኝ ክሪፕቶ ዋሌት ባይናንስ ሊሆን ይችላል ባይቢት ሄጄ የሚጠበቅብኝን 3.33 ዲፖዚት አድርጌ ተመልሼ እመጣለሁ። እስከዛ ላይክ እያደረጋችሁ ጠብቁኝ። እንደምትመለከቱት እንግዲህ 3.88 ዲፖዚት አድርጌ ያለው። ከዛ ቀጥታ ታስክ የምትለው ዋጋ ነው የምንመጣው። ለቀኑ የተመደበልን ታስክ እዚህ ጋር እናገኛለን። ይኸው ቱ ኮምፕሊት የምትለውን እንጫናታለን። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ቤተሰብ ከነበራችሁ ደግሞ ሀሳብ አስተያየታችሁን ኮመንት እንድትሰጡኝ የከበረ ግብዣዬ ነው። ታስኬን ሰርቻለሁ። ሆም ጋር ተመልሼ መጣና ሪቻርጅ ከምትለው ጎን ዊዝድሮ የምትላለች። ስንት ዊዝድሮ እንደማድረግ አሳያቸዋለሁ። 1.55 በዩኤስዲቲ ቢፕ 20 እሷን እዚህ ጋር ጽፋለሁ። ዊዝድሮ አድራሻዬን ከባይቢት ላይ አመጣና ፓስወርዴን አስገብቼ ወረድ ብዬ ኮንፊርም ነው የምለው። አሁን ወደ ባይቢት ሊድ እና ዩኤስዲቲ ቢፕ 20 ዋሌቴን ይዤ ልምጣ። ላይክ እያደረግን አሁን ባይቢት ጋር መተናል። 3681 ባላንሳችን ሲሆን ዲፖዚት የምትለውን እንጫናለን። ከዛ ዲፖዚት ክሪፕቶ ነው የምንለው። ከዛ ደግሞ ምን መርጠለት ኮይን ዩኤስዲቲ ነው። ልክ እሱን ከመረጥን በኋላ ኔትወርካችን ቅድም እንዳርኳችሁ ቢፕ 20 ነው። እሷን እንመርጥለታለን። ልክ እሷን ስንመርጥ ዋሌት ጀነሬት ያደርግልናል። እዚች ጋር እንመጣና ዋሌታችንን ኮፒ እናደርጋለን። ልክ እሷን ኮፒ ካደረግን በኋላ ቀጥታ ወደ ዌብሳይቱ ነው ተመልሰን በመምጣት ምናስገባው። አሁን ወደ ዌብሳይቱ መተናል። እዚህ ጋር ዊዝድሮ አድሬስ ምትለው ዋጋ ከዛ ኮፒ አድርገን ይዘን የመጣነውን ፔስት እናደርጋለን። የሚጠበቅብንን ሁሉ ስላሟላን ኮንፊርም ዊዝድሮዋል የምትለውን እንጫናለን። እንደምታዩት ዊዝድሮ ሰክሰስፉል ብሏል። ይሄንን ካለን ከ2 እስከ 3 ደቂቃ ወደ ዋሌታችን እስኪገባ ሊፈጅበት ይችላል። እስከዛው ሌላው ከዚህ ሳይት ጥቅም የምናገኝበት ቲም ዴቨሎፕ ማድረግ ነው። እሱን ለማድረግ ቲም የምትለውን እንጫንና የራሳችንን ዩኒክ ሊንክ እዚህ ጋር እናገኛለን። ኮፒ አድርገን በተለያዩ ሶሻል ሚዲያዎች ለጓደኞቻችን ሼር እናደርግና በእኛ ሊንክ ዳይሬክት ገብተው ኢንቨስት ከሚያደርጉት 14% ኮሚሽን እናገኛለን። ሌቭል 1 ይባላል። ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ያደርጉ 5%፣ ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ያደርጉ 4%፣ በጠቅላላው እስከ 23% ኮሚሽን እናገኛለን። ለዛም እንዲረዳችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ወደ ባይቤት እንሂድና ከዚህ ዊዝድሮ ያደርግነው 1.55 ገብቷል አልገባም የሚለውን እናረጋግጣለን። የዚህን ሳይት መክፈል አለመክፈልንም ጭምር ማለት ነው። ባይቤት ጋር ከመጣን በኋላ ባክ እንለዋለን። 3684 ነበረ። ከዛ እዚች ጋር እንመጣና ሴት የምትለውን ስንጫናት ይኸው እዚህ ጋር እንደምታዩት ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ ኮንፊርሜሽን የምትላለ እሷን እንጫናታለን። ልክ እሷን ስንጫናት ስንት እንደሆነ እዚህ ጋር እናያለን። ይኸው 1.55 ዩኤስዲቲ ኮንፊርሜሽን እየጠበቀ ነው። ባክ እንልና ሪፍሬሽ እያደረገን እንጠብቃለን። እናንተ ደግሞ ላይክ እያደረጋችሁ ጠብቁኝ።
ከላይ እንዳያችሁት ዲፖዚት ኮንፊርምድ ብሎናል። ሰክሲድድ የምትለውን ደግሞ የምናየው እሷን ስንጫናት 1.55 ነው። ስለዚህ ባክ እንልና አሁንም ባክ ብለን እዚህ ጋር መተን ሪፍሬሽ ስናደርገው 36 የነበረው 38.5 ሆኗል። ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርችላችኋለሁ። ለባራቴክ አዲስ ከሆናችሁ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላምና ጤና ያብዛላችሁ። ቸር ቆዩልኝ። But this video is for educational purposes and not a financial advisor. Bless you more.